ሽልማቱን መስጠት ስላለብን ዛሬ እሱን እጣ እናወጣለን። በዛሬ ቪዲዮም ደግሞ ለአንድ ሰው አንሊሚትድ ኢንተርኔት አለን ሽልማት። ይህንን ስራ ከመመዝገባችሁ በፊት ይህንን ነገር በጥንቃቄ ማድረግ አለባችሁ። አንደኛ ሰዓት ከዚህ በፊት ስራውን ጀምራችሁ ያቋረጣችሁ ታስካችሁ ያመለጣችሁ ሰዎች ዛሬውኑ በአዲስ መልኩ መጀመር ትችላላችሁ። ፕሌይ ስቶር አፑን አውረዳችሁ በስትክክል መመዝገብ ትችላላችሁ ማለት ነው። ብዙ ሰው ስልኩንና ኢንተርኔት ብቻ በመጠቀም ብዙ የኦንላይን ስራዎችን እየሰራ ገቢ እያገኘ ነው። እናንተም ደግሞ እስከዛሬ ድረስ ስልካችሁን ተጠቅማችሁ ገቢ እያገኛችሁ ካልሆነ በጣም ተሸውዳችኋል። ግን ዛሬውኑ መጀመር ትችላላችሁ። አሁን ላይ እኔ በጣም ብዙ የኦንላይን ስራዎችን ከዚህ በፊት ቴሌግራም ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ እያቀረብኩላችሁ ነበረ። አሁን ግን ስለ አንድ አፕ ብቻ ነው በተደጋጋሚ ቪዲዮ እየሰራሁት ያለሁት። ምክንያቱም ደግሞ ይሄ አፕ እስከዛሬ ከነበሩ አፖች እና አሁን ከሚመጡ አፖች የተሻለ ነገር ይዞ ስለመጣ ነው። ምክንያቱም ደግሞ እዚህ አፕ ላይ ቲም ገምታችሁ የሚሰሩ ከሆነ ኤጀንት ኮሚሽኑ ከ8% ጀምሮ እስከ 1% ነው። የትኛውም አፕ ደግሞ እንደዚህ እየሰጠ ያለ የለም። ከዚህ ውጭ ደግሞ ቢዲ ሰቨርለሪ አለ፣ በወር የምታገኘው አለ። ኮሚሽኑ በጣም አሪፍ ነው። እዛ ላይ ስትገቡ ሩም ላይ ሌሎች ተጨማሪ ታስኮች አሉ። በኢንቪቴሽን የምታገኙ ታስኮች አሉ። ስለዚህ ይሄ አፕ በብዙ ነገር የተሻለ ነገር ይዞ የመጣ አፕ ነው። ለወንድም ለሴትም እኩል ነው ማለት ነው። ስለዚህ እስከዛሬ ድረስ ስራውን ያልጀመራችሁና ስራውን ደግሞ ጀምራችሁ ያቋረጣችሁ ሰዎች ዛሬ ነው እንዴት ተመልሳችሁ እንደምትሰሩ አሳያችኋለሁ። እስከዛሬ ስራውን ያልጀመራችሁ ሰዎች ደግሞ በሊንክ እየተቸገራችሁ ስለሆነ ከፕሌይ ስቶር አፑን ቀጥታ አውርዳችሁ እንዴት ተመዝግባችሁ መስራት እንደምንችሉ በዚህ ቪዲዮ አሳያችኋለሁ። በባለፈው ቪዲዮአችን ደግሞ ለአንድ ሰው አንሊሚትድ ኢንተርኔት በዚህ ቪዲዮ ማለት ነው ለአንድ ሰው አንሊሚትድ ኢንተርኔት ይሞላልን ብዬ ነበረ። ብዙዎቻችሁ አልተሳተፋችሁም። ግን ለተሳተፉ ሰዎች ሽልማቱን መስጠት ስላለብን ዛሬ እሱን እጣ እናወጣለን። በዛሬ ቪዲዮም ደግሞ ለአንድ ሰው አንሊሚትድ ኢንተርኔት አለን ሽልማት። እሱ ላይ ለመሳተፍ ቲክቶክ ላይ ከሆናችሁ ዩቲዩብ ላይ @ዳኒ ቲፕስ 93 ብላችሁ ሰርች አድርጋችሁ ዩቲዩብ ላይ ስትገቡ ደግሞ እዛ ላይ ይሄኛው ቪዲዮ በዚህኛው ከላይና ከታች ያስቀመጥኩት ተምብናል ማለት ነው። እሱ ቪዲዮ ላይ ሄዳችሁ ቪዲዮ ላይክ አድርጋችሁ ኮሜንት ላይ የፈለጋችሁትን ነገር ከስድብ ውጪ መጻፍ ነው። ቀጣይ ደግሞ እናንተም ተሸላሚ መሆን ትችላላችሁ። ወደ እጣው እንሂድ። እጣውን ለማውጣት መጀመሪያ ቪዲዮን ኮፒ እናደርጋለን፣ ሊንኩን ማለት ነው። የቪዲዮን ሊንክ ኮፒ እናደርጋለን። ባለፈው እጣ እናወጣለን ያለውን ቪዲዮ ማለት ነው። ከዛ ወደ ክሮም እንሄዳለን። ክሮም ላይ ደግሞ ኮሜንት ፒከር ላይ እንሄዳለን። ዩቲዩብ ኮሜንት ፒከር ላይ ከዛ ሊንኩን እዚህ ጋር እናስገባለን። ሊንኩን ካስገባውን በኋላ ደግሞ ይሄንን ሶልቭ እናደርጋለን። 30 ነው የሚሆነው። ከዛ ኮሜንታችንን እዚህ ጋር እናመጣለን። ይሄው እንደምታዩት 16 ኮሜንት ነው እስካሁን የተሰጠ። ስለዚህ ከ16 ሰው ዛሬ እድለኛ ማን ነው? ዋው ዘይድ ነው ዛሬ እድለኛ። ስለዚህ እናንተም ደግሞ እንደዚህ መሸለም ትችላላችሁ። የልብ ነው የሰጠ ማለት ነው ዘይድ ኮሜንት። ስለዚህ እናንተም ደግሞ በቀጣይ ቪዲዮ እንደዚህ ልትሸለሙ ስለምትችሉ መሳተፍ እንዳትረሱ። የዛሬ ተሸላማችን በዚህ ዩዘርኔም ቴሌግራም ላይ ያናግረኝ። በዛሬ ቪዲዮም ደግሞ ሁላችሁም ተሳትፋችሁ ተሸላሚ መሆን ትችላላችሁ። ስለዚህ ወደ ዛሬ ቪዲዮ እንሂድ። ከዚህ በፊት ስራውን ጀምራችሁ ያቋረጣችሁ ታስካችሁ ያመለጣችሁ ሰዎች ዛሬውኑ በአዲስ መልኩ መጀመር ትችላላችሁ። ለዛም ደግሞ ይህንን ቪዲዮ እዩት። ክፍል 3 ላይ የሰራሁትን ቪዲዮ እዩት። ከዛ ደግሞ ይህንን ቪዲዮ ያያችሁ ከፕሌይ ስቶር አፑን አውረዳችሁ በስትክክል መመዝገብ ትችላላችሁ ማለት ነው። በአንድ ስልክ እንዴት 2-3 አካውንት መጠቀም እንደምችል ከዚህ በፊት ስለሰራሁት ይህንን ቪዲዮ ያያችሁ ማለት ነው። ስለዚህ እናንተም እንደ አዲስ ይህንን ስራ መጀመር ትችላላችሁ። ይህንን ስራ ከመመዝገባችሁ በፊት ይህንን ነገር በጥንቃቄ ማድረግ አለባችሁ። አንደኛ ሰዓት መምረጥ አለባችሁ። የአፑ ስራ የሚያልቀው ማታ 1 ሰዓት ላይ ነው በኢትዮጵያ። ከማታ 1 ሰዓት ጀምሮ እስከ ማታ 1 ሰዓት 24 ሰዓት አላችሁ ማለት ነው። ስለዚህ እናንተም መመዝገብ ያለባችሁ ከ9 ሰዓት በፊት ብትመዘገቡ አሪፍ ነው። ዴሊ ታስካችሁን ለመስራት 3 ሰዓት በቀን ስለሚያስፈልጋችሁ ማለት ነው። እናንተም ደግሞ ማታ 12 ሰዓት ምናምን የምትጀምሩ ከሆነ የ1 ሰዓት እንኳን ሳትሰሩ እናንተን ያመልጣል ማለት ነው። ስለዚህ ሰዓት መምረጥ አለባችሁ። ስንት ሰዓት ላይ መጀመር አለባችሁ? ከ9 ሰዓት በፊት ቢያንስ የሁለተኛና ሶስተኛ ሰዓት እንኳን ባሰሩ አንደኛ ሰዓት ግዴታ ያስፈልጋችኋል። ትልቅ ፖይንት ስለሆነ ማለት ነው። ከ11 ሰዓት በፊት ስራውን መጀመር አለባችሁ ማለት ነው። ካልሆነ ደግሞ ማታ 1 ሰዓት ላይ አፑን አውረዳችሁ ስራውን ጀምራችሁ 24 ሰዓት አላችሁ። በ3ቱም ሰዓት እየቀየራችሁ የሚመቻችሁ ሰዓት ላይ እየገባችሁ ታስካችሁን ሰርታችሁ መጨረስ ትችላላችሁ ማለት ነው። ስለዚህ አሁን ሙሉ ስቴፕ አሳያችኋለሁ በስነ ስርዓት እንዴት ሙሉ ስቴፑን ከተከተላችሁ ደግሞ ምንም ነው የማያመልጣችሁ። ስለዚህ ስቴፑን ተከትላችሁ አፑን አውርዱት። ከፕሌይ ስቶር ነው የምታወርዱት አፑን። ምንም ሊንክ ምናምን አልልም። ከፕሌይ ስቶር አውረዳችሁ እንዴት በስነ ስርዓት እንደምትመዘገቡ ደግሞ ስቴፕ ባይ ስቴፕ አሳያችኋለሁ። ከተመዘገባችሁ በኋላ ደግሞ እኛ ጋር መታችሁ እንዴት ተጨማሪ እርዳታ ትምህርቶች እንዴት እንደምታገኙ አሳያችኋለሁ። እናንተ ብቻ
ይህንን ቪዲዮ እስከ መጨረሻ እያያችሁ ስራውን ጀምሩት። ፕሌይ ስቶር ላይ ከገባችሁ በኋላ እንደዚህ ቴሎ ብላችሁ ሰርች ታደርጋላችሁ። ሰርች ታደርጉ ከሚመጡ አፖች ብዙ ቴሎ አፖች አሉ። ከነዚህ ይሄኛው ማለት ነው ክብ አደረኩበት። እቺን አሻንጉሊት በደንብ ያዩት። ከዛ ኢንስታል ታደርጋላችሁ። ኢንስታል እንዳደረጋችሁ ደግሞ እዚህ ጋር ኦፕን ትላላችሁ። ኦፕን ካላችሁ በኋላ እንደዚህ ከፍታል። እዚህ ጋር ሳይን ዊዝ ሎጊን የሚላለ እሱን ትመርጣላችሁ። እሱን ከመረጣችሁ በኋላ ኢሜል ያስመርጣል። ኢሜላችሁን መርጣችሁ ትገባላችሁ። እዚህ ጋር ኢንተር ዩኒክ ኔም የሚል ጋር ስማችሁን ታስገባላችሁ። ስማችሁን ካስገባችሁ በኋላ ደግሞ እዚህ ጋር ከታች ኮዱን ማስገባት አለባችሁ። እዚህ ጋር 10 ሲቲ ኮይን ለማግኘት ይሄንን ኮድ ማስገባት አለባችሁ። ኮዱን ካስገባችሁ በኋላ ኔክስት ትላላችሁ ማለት ነው። ኔክስት እንዳላችሁ እዚህ ጋር እድሜያችሁን ከ18 በላይ አድርጎ ያስቀምጣል። ከፈለጋችሁ ኔክስት ማድረግ ትችላላችሁ። ካልሆነ ደግሞ ትክክለኛ እድሜያችሁን አስተካክሉ። ከዛ እዚህ ጋር ጾታችሁን ትመርጣላችሁ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል አድርጋችሁ ኔክስት ትላላችሁ። እዚህ ጋር ኔክስት ስትሉ እንዲህ ካለ ወደ ኋላ ተመልሳችሁ ስማችሁ ወይ ደግሞ ኒክኔማችሁ ላይ ኢሞጂ ወይም ሌላ ነገር መጨመር አለባችሁ። ለምሳሌ መቅዲ ከሆነ መቅዲ ላይ ሌላ ነገር መጨመር አለባችሁ። ምክንያቱም አንድ አይነት ስም ለሌላ ሰው ስለማይሰጥ ነው። ከዛ ኔክስት ትላላችሁ። ኔክስት እንዳላችሁ እዚህ ጋር እንደዚህ ካለ አሁን በትክክል ተመዝግባችኋል። እዚህ ጋር አሁን ሁለት ነገር አለ። አንደኛ ጆይን ቢካም ኤሆስት እና ቢካም ኤጀንት የሚል አለ። እናንተ ቢካም ኤሆስት የሚል የመጀመሪያውን ትመርጣላችሁ። እሱን እንደመረጣችሁ አፑ እንደዚህ ከፍታል ማለት ነው። አሁን በትክክል ከፍታችኋል። እዚህ ጋር አሁን ከታች የሆነ ነገር ቼክ ማድረግ አለባችሁ። ለዛም ደግሞ ሚ የሚል አለ ከታች። እሱን ነክታችሁ ወደ ፕሮፋይላችሁ ትገባላችሁ። ሆስት ሴንተር ላይ ትገባላችሁ። ሆስት ሴንተር ላይ እንደገባችሁ እንደዚህ ከመጣላችሁ እናንተ ተመዝግባችኋል። ከላይ ደግሞ ዳኒ የሚ ፋሚሊ ካለ ደግሞ የሚ ፋሚሊ ናችሁ ማለት ነው። በቻት አዋሩኝ እናንተ። ካልተመዘገባችሁ ደግሞ ሆስት ሴንተር ላይ ስትገቡ ከታች ጆይን አን ኤጀንት ፕሮግራም የሚል አለ ወይ ደግሞ አፕላይ ቱ ቢካም ሆስት የሚል አለ። ስለዚህ ጆይን አን ኤጀንት ፕሮግራም የሚል ላይ ትነቁና ትገባላችሁ። እዚህ ጋር አይዲ ጽፋላችሁ የሚን አይዲ ማለት ነው። ከዛ ቼክ ትላላችሁ። ስሜ ዳኒ የሚ ፋሚሊ ብሎ ከመጣ በኋላ ጆይን ታደርጋላችሁ። ከዛ ሆስት ሴንተር ላይ ስትመለሱ እንደዚህ ይመጣል ማለት ነው። እናንተ አሁን ተመዝግባችኋል። ምንድነው የምታደርጉት? ባክ አድርጋችሁ ወጣችሁ ማለት ነው። ከላይ ሰርች ቦታ ላይ አይዲ ጽፋላችሁ። ይሄንን አይዲ ጽፋላችሁ። አይዲን ጽፋችሁ ሰርች ታደርጉ ዳኒ ብሎ ይመጣል። ትናካላችሁ። ከታች ፎሎ የሚል አለ። ፎሎ ታደርጋላችሁ። ከዛ ፎሎ ካረጋችሁ በኋላ እዚህ ጋር ማለት ነው ፎሎን ካረጋችሁ በኋላ ባክ አድርጋችሁ ተመልሳችሁ እዚህ ጋር ፎሎ የሚል አለ ከላይ እሱ ላይ ትገባላችሁ። ከዛ እንደዚህ ይመጣል ማለት ነው ዳኒ ፋሚሊ። ከዛ እሱ ጋር ገብታችሁ ወንበር ላይ መታችሁ የፈለጋችሁ መጠየቅ ትችላላችሁ። አሁን ደግሞ አካውንታችሁን ቬሪፋይ ለማድረግ ከታች ሚ የሚል አለ። ከሚ በላይ ደግሞ የፕላስ ምልክት አለ እዚህ ጋር ማለት ነው። የመደመር ምልክት ከነካችሁ በኋላ እዚህ ጋር ቬሪፋይ ነው የሚል ይመጣል። እሱን ቬሪፋይ ነው የሚለውን ትነካላችሁ። ከዛ እዚህ ጋር ስታርት ቱ ቬሪፊኬሽን የሚል አለ ከታች እሱን ትነካላችሁ። ብርሃን ያለበት ቦታ ላይ መሆን አለባችሁ ማለት ነው። ከዛ ዊል ዩዝ ኢት አፕ ብላችሁ ፐርሚሽን ከሰጣችሁ በኋላ ከታች ጽሁፉን እያነበባችሁ ፊታችሁን እዚህ ውስጥ ታስገባላችሁ ማለት ነው። እሱን ከጨረሳችሁ በኋላ መጨረሻ ላይ ፓስወርድ ይጠይቃል። ፓስወርዱን ታስገባላችሁ 6 ዲጂት ፓስወርድ። አካውንታችሁን ቬሪፋይ ካደረጋችሁ በኋላ ታስኮቻችሁን ነው የሚሰሩ። ታስኮቻችሁን ደግሞ የራሳችሁ ሩም ላይም የሰው ሩም ላይ መስራት ትችላላችሁ። ታስኮቹ ደግሞ እዚህ ጋር ታስክ ላይ ስትገቡ ፕሮፋይላችሁ ውስጥ ማለት ነው እዚህ ጋር 80 ሺህ አንድ ሰዓት ሲጨርሱ ክሌም ታደርጋላችሁ። ሁለተኛ ሰዓት ሲጨርሱ ደግሞ 6000። ከዛ ደግሞ ሶስተኛ ሰዓት ክራው ወንበር ላይ ተቀምጣችሁ 3000። ከታች ደግሞ ፎሎ እና ጊፍት ካገኛችሁ 1000 ታገኛላችሁ በቀን ማለት ነው።